በአንድ ቀን ውስጥ ባለ 11 ወለል ህንጻ መገንባት እንደሚቻል ያውቃሉ? አይቻላል። ቻይናውያን ይህንን እውን አድርገውታል። በ24 ሰዓት ውስጥ ብቻ ባለ 11 ወለል ህንጻ ጥንቅቅ አድርገው ገንብተዋል። ይህ እንዴት ሊሆን ቻለ ቢሉ ኮልድ ፎርምድ ስቲል የተሰኘውን ዘመናዊ የግንባታ ቴክኖሎጂ ስለተጠቀሙ ነው። ይህ ቴክኖሎጂም በኢትዮጵያ የብዙዎች የቤት ባለቤት የመሆን ህልምን እውን ለማድረግ ብቅ ብሏል። በአዲስ አበባ ከተማ ዘመናዊ ቴክኖሎጂ በመጠቀም የከተማዋን ነዋሪዎች የቤት ባለቤት ለማድረግ ስራ ተጀምሯል። በከተማው የሚስተዋለውን የመኖሪያ ቤት ፍላጎትና አቅርቦት ችግር ለማጣጣም የተለያዩ አማራጮች እየተወሰዱ ሲሆን በሀገሪቱም ለመጀመሪያ ጊዜ ኮልድ ፎርምድ ስቲል የተሰኘውን ዘመናዊ የግንባታ ቴክኖሎጂ መጠቀም ተጀምሯል። በቴክኖሎጂውም የ26000 ቤቶች ግንባታ የሚከናወን መሆኑ ነው የተገለጸው። ቴክኖሎጂው በሌሎች የዓለም ክፍሎች የተለመደ ዘመናዊ ግንባታ ስልት ሲሆን ቤቶቹንም ሆነ ህንጻዎች በፋብሪካ ውስጥ የሚገጣጠሙ ብረቶችን በመጠቀም ወለልን፣ ግድግዳና ጣሪያን ጨምሮ ሁሉንም ክፍል በፍጥነትና በጥራት ማምረት ያስችላል። ግንባታን ከሳይት ወደ ፋብሪካ በመቀየር የግንባታን ፍጥነት ያሳድጋል፣ ወጪን ይቀንሳል፣ እንዲሁም የጥራት ደረጃን ያሻሽላል ተብሎለታል። የከተማ አስተዳደሩ ከያዛቸው ዋና እቅዶች መካከል ለነዋሪው የቤት አቅርቦት ማቅረብ መሆኑን የከተማዋ ከንቲባ ወይዘሮ አዳነች አቤቤ የተናገሩ ሲሆን በዚህ ዓመትም ከ100,000 በላይ ቤቶች ለመገንባት መታቀዱን ገልጸዋል። ቴክኖሎጂውን በመጠቀምም እቅዱን በፍጥነትና በጥራት እውን ለማድረግ እንደ ዋና አማራጭ መወሰዱን የተናገሩት ታዲያ ይህና መሰል ቴክኖሎጂዎችን ካደጉት ሀገራት እኩል በመጠቀም የቤት ፍላጎትን ለማሟላት እንደሚያስችል ይታመናል።